ስልካችሁ ላይ እንደነዚህ አይነት በጣም ጽድት ያሉ ሎክ ስክሪን የምታረጉበትን በጣም ጽድት ያለ አፕሊኬሽን አሳያችኋለሁ። ይመቻችሁ። አፕሊኬሽኑ ሃይፐር ሎክ ስክሪን ኤንድ ኤኦዲ ይባላል። ይሄን አፕሊኬሽን እኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ከፈለጋችሁ ደግሞ ጉግል ፕሌይ ስቶር ላይ ገብታችሁ ሰርች ማድረግ ትችላላችሁ። አፕሊኬሽኑን አውርዳችሁ ከከፈታችሁት በኋላ እንደነዚህ አይነት ሎክ ስክሪኖች አማራጭ ይመጣላችኋል ማለት ነው። እናንተ እነዚህ ሎክ ስክሪኖች በፈለጋችሁት መልክ ሞዲፋይ ማድረግ ትችላላችሁ ማለት ነው። ሞዲፋይ ለማድረግ ከስር ከስተማይዝ የምትለዋን ትነኳትና ውስጥ ከገባችሁ በኋላ ፎንት ከፈለጋችሁ ፎንት ከለር ከፈለጋችሁ ፎንት ስታይል ከዛ ዴፕዝ ኢፌክቱን እንዲሁም ደግሞ አኒሜሽን ካለው ደግሞ አኒሜት የምትለዋን ማስተካከል ትችላላችሁ ማለት ነው። በነገራችን ላይ እሱ ያስቀመጠላችሁ ሎክ ስክሪን ብቻ ሳይሆን እናንተ ከጋለሪያችሁ ላይ የፈለጋችሁትን ፎቶ መርጣችሁ በዚህ መልክ ሎክ ስክሪን ማድረግ ትችላላችሁ። እስቲ እናንተን የሎክ ስክሪን እናወዳድር። ሎክ ስክሪናችሁን ስክሪንሻት አድርጋችሁ ኮሜንት ላይ ያስቀምጡትና የበለጠ ላይክ ያገኘው ያሸንፋል ማለት ነው። ከዛ የሎክ ስክሪን እንግዲህ አዋርድ ይበላል ማለት ነው። እሱን ለማድረግ የፈለጋችሁት ሎክ ስክሪን ላይ ትሄዱና ፕላስ የምትለዋን ትነኳታላችሁ። ከዛ እንደምታዩት እዚህ ጋር የተለያየ ኢሜጆች ያስቀምጥላችኋል። ከፈለጋችሁ ከነሱ ማድረግ ትችላላችሁ። ከፈለጋችሁ ደግሞ እቺ ፕላስ የምትለዋን ነክታችሁ ጋለሪያችሁ ላይ ገብታችሁ ፎቶአችሁን መምረጥ ትችላላችሁ። ፎቶአችሁን ከመረጣችሁ በኋላ በዚህ መልክ ከስተማይዝ አድርጋችሁ ሎክ ስክሪናችሁ ማድረግ ትችላላችሁ ማለት ነው። ይሄ ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። እንደዚህ አይነት የቴክ ቲፖች እንዲደርሷችሁ ደግሞ ይሄን ፔጅ ፎሎ ማድረግ እንዳረሱ። ይመቻችሁ።